በእንግሊዘኛ ግራ ያጋቡኛል በለኝ እስኪ ቶሎ በል ግራ ያጋቡኛል ግራ ማጋባት ኮንፊውዝ ነው አይደለ እሺ እስኪ ሞክር they are confusing me አይደለ so ግራ ያጋቡኛል ሲል they confuse me ትላለህ እስኪ በለው they confuse ብቻውን they confuse me በጣም አሪፍ verb ሆኖ ነው የገባው እዚህ ጋር ማለት ነው ለምሳሌ ግን እንግሊዘኛ ግራ ያጋባኛል በለኝ እስኪ እንግሊዘኛ ግራ ያጋባኛል English is confusing እሱ እንግሊዘኛ ግራ ያጋባል ነው ራስህን ጨምራ እኔን ግራ ያጋባኛል እንግሊዘኛ English confuses me okay English confuses me በጣም አሪፍ እዛ ጋር yes they confuse me ያልክ ለዘይ verb one ስለሆነ ማለት ነው English ግን አንድ ነገር ነው አይደለ yes ስለዚህ ለሱ verb is ይሆናል confuses ይሆናል ማለት ዛሬ confuse ያደረገ ነው ገብቷል እሺ ድጋመው English confuses me በጣም አሪፍ አሁን እሷ ግራ ታጋባኛለች ቢሆንስ she confuses me good እነሱ ሲሆን ግን ምን አደረገ ነው they confuse me በጣም አሪፍ እሺ ለምሳሌ እንግሊዘኛ ግራ ያጋባል ብቻ ቢሆንስ ግራ ያጋባል አንተ የለህበትም yes English confuse me no ያንተ የለህበትም English is confused English is confused አይደለ confusing ነው ግራ የሚያጋባ ነገር ስለዚህ English is confusing ትላለህ እስኪ በል English is confusing በጣም አሪፍ እሷ ግራ ታጋባለች she confused me she is confusing yes she confused me ካልከማ እሷ ግራ ታጋባኛለች አንተ የለህበትም እዚህ ጋር okay እሷ ግራ ታጋባለች she's confusing ይሆናል ማለት ነው she's confusing በጣም አሪፍ ግራ ገብቶኛል ሲሆንስ I am confusing በለው ጨርሰው I'm confused see I'm confused so ግራ ገባኝ ግራ ገባት ግራ ገባቸው ሲሆን confused ነው የምትለው ማለት ነው confused yes እነሱ ግራ ገባቸው they are confused በጣም አሪፍ እሺ ስለዚህ አሁን confusing ግራ የሚያጋባው ነገር ነው እሺ ለምሳሌ ፊልሙ ግራ ያጋባል the movie is confusing በጣም አሪፍ እኔ ግራ ገባኝ ሲሆን ደግሞ I am confused በጣም አሪፍ ሙቪው እኔን ግራ ያጋባኛል ሲሆንስ the movie confuses me በጣም አሪፍ ሶ አሁን እንዳለ ክሊር ነው አይደለ yes አሁን 3 ጥያቄ አለኝ ቀላል ናቸው በተማርከው መሰረት ነው ትመልስልኝ እሺ okay ሶ ሴቶቹ ግራ ያጋቡኛል አንድ ሴቶች ግራ ገብቷቸዋል እሺ ሴቶቹ ግራ ያጋባሉ እነኚህ ሶስቱን ትነግረኛለህ እሺ ሞክር በደንብ think about it እሺ እናንተም ኮሜንት ላይ አሁን የነገርኳችሁን እነኚህ ሶስት አራት ነገሮች in English ትመልሱልኛላችሁ ማለት ነው እሺ go ahead አንተ እሺ so they